አባ ቢሾይ ከአንድ ሺህ መነኮሳት መካከል ክርስቶስ ይገለጥላቸው ነበረ። መድኃኔዓለም ይገለጥላችሁ። ማን ይገለጥላቸው ነበረ? ክርስቶስ ይገለጣል። ሲገለጥላቸው የተወጋው ጎኑን ችንካሩን እያሳየ ይገለጥላቸዋል። አንድ ቀን አባ እንዲህ አሉ ለመነኮሳቱ ተሰብስበው ያሉ ለኔ እኮ ክርስቶስ ይገለጥልኛል አላቸው። ማን ይገለጥልኛል? ላንተ እንዴት ይገለጥልሃል? እኛ 40 ዓመት 50 ዓመት ባት ዘግተን ባጽኖ ባትኖረን ትላንት የመጣው አንተ እንዴት ይገለጥልሃል ይሉታል። ግን እሱ ምን ይላል? አይ ይገለጥልኛል። ሁል ጊዜ ወደ ባቴ ስገባ ችንካሩን ያሳየኛል፣ የተወጋው ጎኑን ያሳየኛል። ሰላም ላንተ ይሁን ብሎ አረጋግቶኝ ሰላሙን አሳድሮብኝ ይሄዳል መድኃኔዓለም እያለ ይነግራቸዋል። አንድ ቀን እንዲህ አሉ። እየሰማችሁኝ ነው? መነኮሳቱ ተሰበሰቡና አባን እንዲህ ብለው ነገሩት። መድኃኔዓለም ሲገለጥልህ አሉ። እስቲ በሉ ማታ ላይ ባት ውስጥ መድኃኔዓለም ሲመጣ ወዳንተ እንዲህ ብለህ ንገርልን፣ ለወንድሞቼም ተገለጥላቸው ብለህ ለምንልን አሉ። ለማን? ለወንድሞቼም ሊያዩክ ይፈልጋሉ፣ ይናፍቁሃል። ዓለምን የጠሉት ከዓለም የወጡት የመነኑት ስለ ፍቅር ነውና ሊያዩክ ስለሚፈልጉ ለወንድሞቼ ምን በልላቸው ተገለጥላቸው ብለህ ንገርልን አሉት። አባ ቢሾይ ባቱ ላይ ተንበርክኮ እየጸለየ ያለ በተለመደው ሰዓት ማን መጣ? መድኃኔዓለም መጣ። ከዛ እንዲህ አለው፣ ሰላም ላንተ ይሁን ሲለው መድኃኔዓለም የኔ ጌታ ያለ ዛሬም ጥያቄ ጠይቄ ካላቅም ወንድሞቼ አንተ እንደምትገለጥልኝ ብነግራቸው መልእክት ልከውኛል፣ እባክህ ለወንድሞቼም ተገለጥላቸው አለ። ለማን? ለወንድሞቼም ተገለጥላቸው አለ። እንግዲያውስ ነገ በ6 ሰዓት በስንት ሰዓት? ነገ በ6 ሰዓት እስቲ በሉ የእናንተን ነገር መድኃኔዓለም በ6 ሰዓት ነገ ይገለጥላችኋ። ነገ የሚስተካከል ነገር ይኖራል። ማን የሚያስተካክለው? ነገ የሚፈታ ነገር ይኖራል። ማን የሚፈታው? ነገ በ6 ሰዓት በተራራው ላይ ማንም መነኮስ እንዳይቀር በ6 ሰዓት ኑ እገለጥላቸዋለሁ ብለህ ንገራቸው አለው። አባ ደስ ብሎት ላደረ ልክ ሲነጋ መነኮሳቱ ተሰብስበው ያለ ክርስቶስን እኮ ነገርኩላችሁ። ምን አለ? ነገ በ6 ሰዓት በተራራው ላይ እገለጥላችኋለሁ ብሏል ክርስቶስ። እውነትህን ነው? አዎ። ታዲያ 6 ሰዓት ካለንማ አርፍደን ረፍዶብን ሰዓት አሳልፈን እንዳናጣው እያሉ ከሰሙበት ሰዓት ጀምሮ ተራራው ላይ መውጣት ጀመሩ። ማንን ለማየት? በቃ ጉልበት ያለው ቀድሞ ተራራው ላይ ሄደ። አቅማቸው የደከመ 60 ዓመት 50 ዓመት በገዳሙ የጸለዩ አረጋውያን አባቶች ደግሞ ምርኩዛቸውን ይዘው ቀስ እያሉ የኔ ጌታ ዛሬ ሳላይህ እንዳታመልጠኝ እያሉ ማንን ለማየት? እግዚአብሔርን ለማየት ወደ ተራራው መውጣት ሲጀምሩ አንድ አረጋዊ መነኩሴ መውጣት አቅቶት አቅሙ ደክሞ ወገቡ ጎብጦ ከርጅና ብዛት የደከመ መነኩሴ በር ላይ ተቀምጧል። ተራራው መውጣት አልቻለም። አቅም አንሶ ልጆቼ የምትሮጡት ወዴት ነው? መድኃኔዓለምን ልናይ። እናንተ የምታዩትን መድኃኔዓለም ላይ እፈልጋለሁ፣ ግን አቅም አጣሁኝ። እባካችሁ እጄን ይዛችሁ ደግፋችሁ ተራራው ላይ አውጡኝ። እናንተ ልታዩ የምትፈልጉት መድኃኔዓለምን ሳላየው እንዳልቀር እምቢ እንዳትሉኝ እያለ ለመናቸው። ደግሞ አንተን ስንጎትትህ ካንተ ጋር ስንጓተት መድኃኔዓለም ያመልጠናል። እኛ ሁላችን ከሚቀርብን አንተ አንዱ ቢቀርብ አይሻልም እያሉ ጥለውት ሄዱ። በመጨረሻ አባ ቢሾይ ደረሰ። አባ ቢሾይ ጋር ሲደርስ ከኔ ጋር ናችሁ? አባ ቢሾይንም የኔ ልጅ ወዴት እየሄድክ ነው? መድኃኔዓለም ሊገለጥ ነው ለመነኮሳቱ፣ ወደዛው እየሄድኩኝ ነው። እኔማ እሱን ለማየት ነበረ ጓጉቼ የመጣሁት፣ ሁሉም ትቶኝ ሄደ። መድኃኔዓለምን ለማየት አቅም ያለው ቀድሞኝ ወጣ። እኔ ደግሞ አቅሜ ደክሞ ይሄው ተራራው ስር እያለቀስኩ ነኝ። እባክህን ሳላየው እንዳልቀር እጄን ይዘ ደግፈ ተራራውን አውጣኝ ብሎ ለመነው። አባ ቢሾይ እሺ ና ከጀርባዬ ውጣ አለ። የሰማችኝ ነው? ከዛ እኛን አረጋዊ መነኩሴ በጀርባ ተሸክሞ ጥቂት መራመድ እንደጀመረ ከጀርባው ላይ የነበረው ከላዩ ላይ ተነሳና በደመናው ላይ ከፍ ብሎ ታየው። ለካስ የተሸከመው መድኃኔዓለምን ነው። ማንን ነው አልኳችሁ? መድኃኔዓለምን።
አባ ቢሾይ ወዳጄ ቢሾይ ሰላም ላንተ ይሁን እኔ መድኃኔ ዓለም ነኝ አለ። ወይኔ ጉዴ ጠፋሁኝ የማይገባኝን ተሸክም ያለውና ብሎ ወደቀ። እንዲህ ብሎ መድኃኔ ዓለም ነገረው፣ ለወንድሞች ሂድና እንዲህ በላቸው እኔ ተገልጬላችሁ ነበረ፣ እናንተ ግን በንቀታችሁ አለፋችሁኝ። በምናችሁ ደሃውን እንዳትንቁ፣ ሽማግሌውን እንዳትንቁ፣ ታላላቆቹን እንዳትንቁ፣ ልብስ ያደፈበትን እንዳትንቁ። ምናልባት ሚካኤል ቢሆን ምናልባት መድኃኔ ዓለም ቢሆን መዝጊያን ያንኳኳለ መዝጊያ እንዳትዘጋ፣ ካለህ ስጣ ብላ እንግዳሉን ካለ በርን ክፈትለት። ማን ያውቃል መድኃኔ ዓለም እስከሆነ። እግዚአብሔር ከሁላችን ጋር ይሆን።